ሰላም እንደምን ቆያችሁ። ዛሬም ሬጅስትራር ሲስተም አጠቃቀም በተመለከተ ሌላ ቪዲዮ ይዤ መጥቻለሁ። በዛሬው ቪዲዮ ደግሞ ማርክ አሰስመንት ብሬክዳውን እንዴት እንደምንሰራ እና ማርክ ሺት እንዴት ወደ ሲስተም እንደምናስገባ ለማሳየት ነው። ይህንን እንትን ከመጀመሪያ በፊት መጀመሪያ አንድ ኮርስ ተሰጥቶኛል እንደ ኢንስትራክተር ሆኜ ነው ስለምሰራው አንድ ኮርስ በዚህ ሴሚስተር አሳይን ተደርጓል እኔ እና ይህንን ኮርስ በዚህ ሴሚስተር በዚህ መልኩ ነው አሴስ ማደርገው ኢቫሉዌት ማደርገው ተማሪዎችን መጀመሪያ ኩዊዝ ከ20 ፈትናቸዋለሁ። ቶታል ኩዊዝ ሚድ ኤግዛም ደግሞ ከ20 ላብ አሴስመንት ከ20 ፋይናል ኤግዛም ከ40 ያጠቃላይ ሲደመር 100 ነው። ኩዊዝን ግን ሁለት ጊዜ ነው የምፈትነው። ኩዊዝ 1 ከ10 ኩዊዝ 2 ከ10 ከዛ ቶታል ድምር 20 ይሆናል። ሚድ ኤግዛም አንዴ ነው የምፈትነው። ላብ አሴስመንትም አንዴ ነው ላብ አሴስመንት ነው። ፋይናል ኤግዛምም አንዴ ነው አሴስ ማደርገው። ይህንን ኢንፎርሜሽን እንድታደርግ ወደ ሲስተም አስገባለሁ። ዛሬ የምናየው ጉዳይ ይሆናል ማለት ነው። ይህንን ለማድረግ አንድ የኢንስትራክተር አካውንት እጠቀማለሁ። አንድ ኢንስትራክተር አካውንት ሲስተሙ ላይ ሎጊን አድርጌ ሲገባ አዘን ኢንስትራክተር ብሎ እዚህ ጋር ያሳየኛል። ይህንን ካገኘው በኋላ ትራንዛክሽን ውስጥ ኮርስ አሴስመንት ይመላል። ኮርስ አሴስመንት እዛ የመጀመሪያው ካታጎሪ ሴትአፕ ማድረግ ነው። መጀመሪያው ካታጎሪ ሴትአፕ ሳደርግ ኮርስ ታይትል እዚህ ጋር ድሮፕ ዳውን በዚህ ሴሚስተር ለኔ አሳይን የተደረጉ ኮርሶች አጠቃላይ ይመጡልኛል። ምንም ኮርስ አሳይን እንደተደረገ ለማወቅ ከፈለኩኝ ደግሞ ሪፖርት ውስጥ ገባና ኮርስ ኦፐሪንግስ በሚለው እመጣለሁ። እዛ 3/4 ሴሚስተር 1 ላይ ይሄ ኮርስ አሳይን ተደርጓል ለኔ። እዛ ስንት ተማሪ ኢንሮል እንዳደረገ ማወቅ እችላለሁ። እነኚህ ተማሪዎች ያንን ኮርስ ኢንሮል አድርገውታል። ኦኬ አሁን እነኚህን ተማሪዎች ሌላም ካለ እንደዚሁ ሊስት ይደረጋል ማለት ነው። ብሬክዳውኑን ለስራና እናያለን። ኮርስ ታይትል እዚህ ጋር አጠቃላይ ሊስት ይደረጋል። እኔ ብሬክዳውኑን መስራት የምፈልግበትን ኮርስ ሴሌክት አድርጋለሁ። አሴስመንት ካታጎሪ እዚህ ጋር ሊስት አሉ። ኩዊዝ ከ20 አድ አሁንም ይሄ ኮርስ ላብ አሴስመንት ከ20 አድ ራሱ ኮርሱ ፋይናል ኤግዛም ሌላኛው ምን ነበር? ሚድ ኤግዛም ከ20 ሴቭ አሁንም ራሱ ፋይናል ኤግዛም ከ40 ሴቭ ቼክ ላድርግ ቶክኖስ እዛ እዚህ ውስጥ ኦልሬዲ ይሄ ድምር 100 ስለሆነ 100 ስለሞላ እዚህ አሴስመንት ካታጎሪ ውስጥ ምንም አላገኘም። ኦልሬዲ 100 ስለሞላ ኦኬ። ቀጣዩ ደግሞ ስላይስ ማድረግ ነው። እነኚህን ካታጎሪዎችን ስላይስ ማድረግ ነው። እዚህ ጋር መጣና ማርክ አሳይመንት ላይ ገባለሁ። እንደቀድሞ ኮርሱን እመርጣለሁ። ቅድም ሬጂስተር ካደረኳቸው ካታጎሪዎች መሃል ይሰጠኛል። ኩዊዝ ባይ ዲፎልት ኩዊዝ ሲመርጥ ሌላ ኩዊዝ በዚህ የተመዘገበ ስለሌለ ኩዊዝ 1 ይልና አጠቃላይ ቶታል ማርኩን ነው የሚያመጣው። እኔ ከዚህ ውስጥ ከንሼ 10ን ለኩዊዝ 1 ሴቭ እዛ አሁንም ደግሞ ኩዊዝ ብዬ መርጥና ኩዊዝ 2 ራሱ ያመጣልኛል 10ን ለሁለተኛ። ኩዊዝ ላብ አሴስመንት አንዴ ብቻ ነው አሴስ ማደርገው። ይሄንን አልፈልግም ከ20 እንደዚህ ካለ ላብ አሴስመንት ስላይስ ማድረግ ከፈለኩኝ 1 2 እያልኩ ስላይስ ማድረግ እችላለሁ። አሁን ግን ስላይስ ማድረግ ስለማልፈልግ አንዴ ነው። እዛ ምንድነው የቀረው? ሚድ ኤግዛሚኔሽንም አንዴ ነው ሚድ ኤግዛም። ይሄንን አልፈልግም ከ20 ኦኬ። እስቲ ቼክ ላድርግ። እዚህ ጋር እንደዚህ ያስቀምጣል። ካታጎሪ ላይ የቀረ ካታጎሪ የለኝም አጠቃላይ። እሺ አሁን ይሄንን ብሬክዳውን ሰርቻለሁ። በዚህ ብሬክዳውን መሰረት ተማሪዎችን አሰስ ለማድረግ ስመጣ ሊስቱን አሳየኝ እለዋለሁ። ኢንሮል ያደረጉ ተማሪዎች መጥተዋል። እዚህ ጋር የሰራሁት አሴስመንት መጥተዋል። ስለዚህ በዚህ መሰረት አሰስ ማድረግ ይችላል። አሁን ለምሳሌ ኩዊዝ ለና ልክ አሰስ ማድረግ ስትፈልግ አፕሩቭ መደረግ አለበት። ይሄ ብሬክዳውን ትክክል መሆን አለመሆኑ አፕሩቭ መደረግ አለበት። ስለዚህ ይሄ ኮርስ ከምን ዲፓርትመንት ነው? ሞተር ቬሂክል። ስለዚህ የኮርሱ ዲፓርትመንት ይሄንን ብሬክዳውን አፕሩቭ ማድረግ መቻል አለበት። ኦኬ ይሄንን አፕሩቭ ለማድረግ መጀመሪያ የኮርሱ ዲፓርትመንት ሄድ ሎጊን አድርጎ ሲገባ ይሄኛው ትራንዛክሽን ውስጥ አፕሩቭ ማርክ ዲስትሪቢዩሽን
አፕሩቭ ማርክ ዲስትሪቢዩሽን ከዛ ኮርሱን መፈለግ ነው። አውቶትሮኒክስ ዋን ማርክ ዲስትሪቢዩሽንን ያሳያል እዚህ ጋር። ከዛ አፕሩቭ ላለው ማለት ነው። አፕሩቭ ኦኬ። አውቶትሮኒክስ እዚህ ጋር ብናይ ኦልሬዲ አፕሩቭ ተደርጓል። አሁን አስተማሪው ይህንን በዚህ አሰስመንት መሰረት ማርኮችን ማስገባት ይችላል። ቼክ እናድርግ። ስቱደንት ኩዊዝ 1 ከ10 እዚህ ጋር ክሊክ ሲያደርግ ተማሪዎችን ያመጣል። እዛ ተማሪዎች ያመጡትን ማርክ ማስገባት ነው። 10 9 8 7.7 5 9.25 8 6.13 4.5 9.5 እዛ የማስገጃ ከጨረስኩ በኋላ ሴቭ አድርጋለሁ። ኦኬ እዚህ ጋር ኩዊዝ ገብቷል። የቀረውንም እንደዚሁ አክሰስ ባደረጉ ቁጥር እየሞላው እሄዳለሁ ማለት ነው። ኦኬ እንደምታዩት እዚህ ጋር ፋይናል ኤግዛም ሰብሚት ለማድረግ የግድ ስኬጁሉ መከፈት አለበት በሬጅስተራር። ስለዚህ ይህ ስኬጁል በሬጅስተራር ከተከፈተ በኋላ ነው ፋይናል ኤግዛም የሚገባው። ልክ ፋይናል ኤግዛም ሲገባ ቶታሉን ይደምራል። ከዛ ግሬዱን አውቶማቲክ ሲስተሙ ራሱ ካልኩሌት ያደርጋል ማለት ነው። ፋይናል ኤግዛም ስኬጁል ለመከፍተን ቼክ እናድርግ። ቶታል ማርክ ገብቶ ካለቀ በኋላ ግሬድ ራሱ ካልኩሌት ያደርጋል።
ይህንን ማርክ ሳስገባ በስህተት ነው ያስገባሁት እና እንዴት አድርጌ መቀየር ይችላለሁ? 0020 ፋይናል ማለት ሚድ ኤግዛሚኔሽን 18 ነበር ያመጣው 13 ብዬ ነው ያሞላሁት። እዚህ ጋር ኤዲት ኦፕሽን አለች። ከዛ ሚድ ኤግዛም 0020 ይሄ 13 ሳይሆን 18 ሴቭ። ኦኬ እንደገና ክሊክ ስታደርግ 0020 13 ነበረው 18 አድርጎታል። ይሄ ማይነስ ነበረው ያድርጎታል። ኦኬ እዛ ማርክሺት እንደዚህ ያስገባለሁ። ማርክሺት ገብቶ ካለቀ በኋላ ማርክሺት ራሱን ፕሪንት ማድረግ ይችላሉ ከሲስተሙ ላይ ዳይሬክትሊ። ማርክሺት እንደዚህ ፕሪንት አደርጋለሁ። ሌተር ግሬድ ደግሞ ወደ ሬጅስተር የሚገባው ይህንን እዚህ ፕሪንት ማድረግ ይችላሉ። ሌተር ግሬድ ከገባ በኋላ ከዛ የዚህ አንድ ኮፒ ዲፓርትመንት፣ አንድ ኮፒ ሬጅስትራር፣ አንድ ኮፒ ኢንስትራክተሩ ራሱ ላይ ይቀመጣል። ማርክሺት ደግሞ አንድ ኮፒ ዲፓርትመንት፣ አንድ ኮፒ ደግሞ ለኢንስትራክተር ተፈርሞበት ይቀመጣል ማለት ነው። ከዚህ ደግሞ ቀጥታ ራይት ክሊክ ፕሪንት ኦፕሽን ወይስ ፕሪንት በላንድስኬፕ ሞድ ፕሪንት ማድረግ ይችላል ማለት ነው። ይሄ ማርክ ብሬክዳውን እንዴት እንደምንሰራ እና ማርክሺቱን እንዴት እንደምናስገባ ለማሳየት ነው።